በአሁኑ ጊዜ ማንኛውንም ምርት ወይም አገልግሎት ለገበያ ለማቅረብ ዲጂታል መድረኮችን መጠቀም አማራጭ የሌለው ጉዳይ ሆኗል። በተለይም እንደ ፎያት ማርኬትፕሌስ ላሉ የገበያ ቦታዎች ጥራት ያላቸውና መረጃ ሰጪ ይዘቶችን ማዘጋጀት ደንበኞችን ለመሳብ እና እምነት ለማግኘት ትልቅ መንገድ ነው። በዚህ ቪዲዮ ውስጥ ፎያት ማርኬትፕሌስ እንዴት ምርቶቹን በሚማርክ ሁኔታ እንደሚያስተዋውቅ እና የይዘት አዘገጃጀት ሂደቱ ምን እንደሚመስል በዝርዝር እንመለከታለን። የንግድ ድርጅታችሁን በሶሻል ሚዲያ ለማሳደግ የምትፈልጉ ከሆነ በቪዲዮ ውስጥ የምናነሳቸው ነጥቦች ትልቅ እገዛ ያደርጉላችኋል። ምርትን ከማሳየት ባለፈ ለደንበኞች የሚሰጠውን ጥቅም ማሳየት ለምን አስፈላጊ እንደሆነም እንወያያለን። የዲጂታል ይዘት ዝግጅት ጥበብና ሳይንስን የሚያቀናጅ ተግባር ነው። እናንተም በንግድ ጉዞአችሁ ላይ ውጤታማ እንድትሆኑ ለማገዝ እነዚህን መሰል ትምህርታዊ ቪዲዮዎች ማቅረባችንን እንቀጥላለን። ፎያት ማርኬትፕሌስ የሚጠቀምባቸውን ስልቶች ለእናንተም ስራዎች እንደ መነሻ ሊሆኑላችሁ ይችላሉ። ኡቱ ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎችም እንዲደርስ አግዙን። ሐሳብ ወይም ጥያቄ ካላችሁ ደግሞ ከታች በኮሜንት መስጫው ላይ ብትጽፉልን በደስታ እናነባለን። ለወደፊት የምንለቃቸው ጠቃሚ ቪዲዮዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁና የደውል ምልክቷን መጫናችሁን አትርሱ። ስላያችሁልን እናመሰግናለን።